ሰላም ለእናንተ ውድ እህቶችና ወንድሞች እንኳን ወደ ዛሬው ቪዲዮ በደህና መጣችሁ። ዛሬ የምንመለከተው ታሪክ ከመጽሐፍ ቅዱስ የተወሰደ እግዚአብሔር ስለ ምህረት፣ ስለ መታዘዝ፣ ስለ ንስሐ የሚያስተምረን የነቢዩ ዮናስ ታሪክ ነው። ዮናስ የእግዚአብሔር ነቢይ ነበር። እግዚአብሔርም አንድ ቀን ዮናስን እንዲህ ብሎ ጠራው። ተነስ፣ ወደ ነነዌ ሂድ፣ የከተማይቱ ክፋት ወደፊቴ ደርሷል፣ ንስሐ እንዲገቡ ንገራቸው። ነነዌ ትልቅ ከተማ ነበረች። ሕዝቧም ክፉ ነገር የሚያደርጉ ነበር። ነገር ግን ዮናስ የእግዚአብሔርን ቃል ለመታዘዝ አልፈለገም። ዮናስ እግዚአብሔርን ሊሸሽ ሞከረ። ወደ ነነዌ ከመሄድ ይልቅ ወደ ታርሴስ የሚሄድ መርከብ ተሳፍሮ ወጣ። እርሱ እንዲህ ብሎ አሰበ፣ እንዲህ አድርጌ እግዚአብሔርን እሸሻለሁ። ነገር ግን ከእግዚአብሔር መሸሽ ይቻላል? መርከቡ በባህር ላይ ሲሄድ እግዚአብሔር ታላቅ ንፋስ አስነሳ። ባህሩም ተናወጠ፣ መርከቡም ሊሰበር ቀረበ። መርከበኞች ፈሩ፣ አንዳንዳቸውም ወደ አማልክታቸው ጮኹ። ዮናስ ግን በመርከቡ ታች ተኝቶ ነበር። መርከበኞቹ ዕጣ ጣሉ፣ ነገሩም በዮናስ ላይ ወደቀ። እነሱም ጠየቁት፣ ይህ መከራ ስለማን ነው? ዮናስ እንዲህ አለ፣ እኔ ከእግዚአብሔር እሸሻለሁ። ይህ ንፋስ ስለ እኔ ነው። እኔን ወደ ባህር ጣሉኝ፣ ባህሩም ይገሰጻል። መርከበኞች በመጨረሻ ዮናስን ወደ ባህር ጣሉት። ወዲያውኑ ባህሩ ጸጥ አለ። እግዚአብሔርም ታላቅ ዓሣ አዘጋጀ፣ ዮናስንም ዋጠው። ዮናስ 3 ቀንና 3 ሌሊት በዓሣው ሆድ ውስጥ ነበር። በጨለማ በጭንቀት ዮናስ ወደ እግዚአብሔር ጸለየ። አቤቱ በመከራዬ ጠራሁ፣ አንተም መለስክልኝ፣ ከሞት ጉድጓድ አዳንከኝ። ዮናስ ተናዘዘ፣ እግዚአብሔርን እንደሚታዘዝ ቃል ገባ። እግዚአብሔር ዓሣውን አዘዘ፣ ዮናስንም በደረቅ መሬት ላይ ተፋው። እንደገና እግዚአብሔር ተናገረ፣ ተነስ፣ ወደ ነነዌ ሂድ። ይህ ጊዜ ዮናስ ታዘዘ። ዮናስ በነነዌ ውስጥ ሰበከ። ከ40 ቀን በኋላ ነነዌ ትጠፋለች። ሕዝቡም ሰማ፣ አመነ፣ ጾም አደረገ። ከንጉሡ እስከ ድሆች ድረስ ተናዘዙ። እግዚአብሔርም ምሕረት አደረገ፣ ከተማውንም አላጠፋትም። ይህ ታሪክ ምን ያስተምረናል? እግዚአብሔርን መታዘዝ፣ ንስሐ ሁሉን ነገር ይለውጣል። ስላዳመጣችሁን እናመሰግናለን። ወስብሐት ለእግዚአብሔር።